ደግሞ ቡቡ በተራው በቃ እኔም ወስኜ መጥቻለሁ። ዛሬ ደግሞ ጋሻዬን ጠራ። ደግሞ ብሩኬ ትናንትና እሷ ሙሼ ጋ ሂዳ ነበር። ዛሬ ደግሞ እሱ ደግሞ ጋሻዬን ጠራ። በቃ እኔም ወስኛለሁ፣ መለያየት አለብን። እንደው ጋሻዬ ናቸው ያሳቁኝ ዛሬ። እንደው ጋሻዬ ያስቀውኛል እኔ እውነት የተናገሩት ቃላት አለና አስቀውኛል በጣም። እና አንዳንድ ነገር ልበል፣ ምክንያቱም እኔ አሁንም ስራ ነው የምላችሁ። ይሄ ጸብ ምናምን አይደለም፣ ስራ ነው። ጋሻዬን መልሰው ደግሞ ድራማው አቀላቀሉት ማለት ነው። እና ግን ዛሬ ብሩኬ እንደ ቀልድ ያስመስሎ መግቢያ ላይ የተናገሩ ነገር፣ እናንተ ሀይሚና ብሩኬ እንዲለያዩ የምትፈልጉ ሰዎች አላችሁ ማለት ነው። በጣም የተረዳሁት ነገር ማለት ነው። ኧረ በጣም ይደብራል። እንደዚህ የምታስቡ ሰዎች ካላችሁ ማርያምን ብሩኬ መግቢያ እሱ ነው የሰራው አይታችኋል። እና ወደ መግቢያ ላይ ሲናገር ሰምቼው ማለት ነው። ኧረ በጣም ይደብራል በእውነት ብዙ ቴክስት አለ፣ ብዙ ድምፅ አለ። ኧረ በስመ አብ በእውነት የእነሱ መለያየትማ የምትፈልጉ ሰዎች ካላችሁ በቃ እናንተ ጤነኛ ናችሁ አለ። ኧረ ይቅርባችሁ። እነሱ የሚሰሩት ስራ ነው። ማርያምን ሰላም፣ እንዴት ናችሁ? ደህና ናችሁ? አይን አለምን ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። አሁንም በድጋሚ መጥቻለሁ። ማርያምን ይህ የሚሰሩት ስራ ነው። ግን የሰው መለያየት አትፍቀዱ። እውነት ለመናገር ምንም ሀይሚ ተለየች ከብሩኬ፣ ሀይሚን ለወንድማቸው አድሯትም። ብሩኬ ተለየ ከሀይሚ፣ ብሩኬን ለእህታችሁ አትድሩትም። እውነት ይደብራል። የእነሱ አንድነት ሊያስደስታችሁ ይገባል እንጂ የእነሱ መለያየት ለአጥንት እንደሌላችሁ አይገባም። ብዙዎቹ ግን እንዲለያዩባችሁ አይፈልጉም። ግን ደግሞ እነሱ እንዲለያዩ መፈልጉ እንዳላችሁ ተረዳሁ። በጣም ይደብራል። እንደዚህ የምታስቡ ሰዎች ካላችሁ ማርያምን ጥሩ አይደለም ብዬ አስባለሁ ማለት ነው። ሀይሚን ደግሞ ሀይሚ ዛሬ ፕራንክ መሆኑን በምን አወቅሽ ካላችሁኝ አንተም የጋሻዬን አባትነት አታጣውም፣ ምንም የሙሽዬን እናትነት አላጣውም ስትል እንኳ በዛ ሊገባችሁ ይገባል ማለት ነው። እንዳልተጣሉና እንዳልተለያዩ አያችሁ አይደለ? ጋሻዬ ደግሞ እንደዚህ አይነት መካብ አልፈልግም አሉ። ጉርጓር ግቢ ያሉ ጋሻዬ እንዲሁ ጋሻዬ እኮ ብሩኬን በጣም ነው የሚወዱት። ማርያምን በጣም ይወዱታል ጋሻዬ ብሩኬን። እና የእውነት ይበቃችኋል። ይሄ ፍራንክ በእውነት ይበቃችኋል። ታረቁና ኑ ቶሎ ማለት ለካሜራው ታረቁ። ማርያምን ደንበኞቻችሁን አታስቀይሙ። ይበቃችኋል። ማርያምን ድራማ መሆኑ እየታወቀ የምትሰሩት ድራማ ያስጠላል። ከዚህ በላይ ባትሄዱ አሪፍ ነው። ብሩኬ እንዲህ አንተ ብዙ ኦዲየንስ እየጻፈልህ ነው በውስጥ ምናምን ማለት ነው። እነሱን እያየህ ነው ቴክስት። ስለዚህ ሀይሚ ደግሞ ያው ካሜራም ላይ ቢሆን ቦታ ክፍተት አትስጡ። አንተም ብትሆን ክፍተት አትስጡ። ፍቅራችሁን በደንብ አለም ደግሞ ልቅንስ የሚያዋጣው ይሄ ነው ማለት ነው። ኦኬ የተጣሉ መስሏችኋል? ኮሜንት ላይ ምን ይላሉ? ኮሜንት ላይ ምን ይላሉ መሰላችሁ? ተስፋ አንቆርጥም። እናንተስ እንዲሆነ ምን አይነት ናችሁ? እውነት የተጣሉ መስሏቸው ተስፋ አንቆርጥም ይላሉ። ያማችኋል። ምን ሆኖ ነው የሚጣሉት? አልተጣሉም እኮ ስራ እኮ ነው ያልቃል። ይሄ ስራ ነገራችን ላይ ግን አሁን ሀይሚና ብሩኬ ማርያምን ገናን በጭቅጭቅ አለፋችሁ። ደግሞ ጥምቀትንም በጭቅጭቅ ልታልፉ ነው እንዴ? ለፍሉስ ብላችሁ። ኧረ ይደብራል። አሁንስ ማርያምን እንዴ እናንተ እንዴ ጥምቀትንማ እንዲያውም ወደ አዲስ አበባ መታችሁ ፏ ብላችሁ አሳልፉ እንጂ ጥምቀትን እንኳን እንዴ ተው እንጂ። ያልፋታት ዝማሬ እዛ ጋር አላየናችሁም፣ ገናም አላየናችሁም። ኧረ በስመ አብ ጥሩ አይደለም። ማርያምን የምር ጥሩ አይደለም። አሁን ለደንበኞቻችሁ በፈገግታ ነው። ሀይሚ የራሴን ህይወት ነው መጀመር የምፈልገው። በቃ እሱም ሰብሮኛል። ፍቅር እኮ ብዙ ዋጋ ይከፈልለታል። እውነታችሁን እንኳ ቢሆን ፍቅር እኮ አልጋ ባልጋ አይደለም፣ ብዙ ዋጋ ያስከፍላል። ሰው የሚወዱትን ሰው የሚዋደር ሰው ብዙ ዋጋ ከፍሎ ነው ትልቅ ቦታ የሚደርሰው እንዴ። ስለዚህ ተረጋግታችሁ ትልቅ ቦታ ለመድረስ ሞክሩ። አለቀ። ይሄ ነው። ልቤን ሰብሮታል፣ ልቤን ሰብራኛለች፣ ይሄን አርጎኛል፣ ይሄን አርጋኛለች፣ አይነፋም። ስለዚህ ተረጋግታችሁ እንትን በሉ ማለት ነው። ሰዎች ደግሞ የሰውን መለያየት አትውደዱ፣ ምንም አይጠቅማችሁም። የእውነት አንድ እውነት ልናገር እስኪ እዚህ ጋር እውነት ልናገር፣ ከጠላችሁ ምትሉኝ ብሩኬ ያለ ሀይሚ ያለ ብሩኬ አያምርባችሁም። ይሄንን ነው የምላችሁ። ተመልካቹ እንኳ ሀይሚና ብሩኬ አብረው ሲመጡ ነው ለማየት የሚሮጠው። እውነቱን ነው የምነግራችሁ።
ብሩኬን ብቻውን ሲመጣ ይህን ያህል ሰው አይመለከትም። ሀይሚን ብቻዋን ስመጣ ይህን ያህል ሰው አይመለከትም። ብሩኬና ሀይሚ አብረው ሲመጡ ግን ሁሉም ሰው ይመለከታል። ሁሉም ሰው ያያል። ሁሉም ሰው ይወዳቸዋል። እመኑኝ ማለት ነው። እውነቴን ነው የምነግራችሁ። እኔ ቀልድ አይደለም የምናገረው። ለየብቻ ሲመጡና አብረው ሲመጡ ልዩነት አለው። ሰው የሚወደው አብረው ሲመጡ ነው። ሀይሚና ብሩኬ ለምሳሌ ተለያይቶ ለየብቻ የሚመጡ ከሆነ ይህንን ያህል ተመልካች አይኖርም። እውነቱን ስነግራችሁ ብቻ የራሳችሁ ሌላ ህይወት ሊኖር ይችላል፣ ግን ተመልካች እንደ ሀይሚና እንደ ብሩኬ እንደሆነው አይኖርም። ይህንን ልታውቁ ይገባል። ምን አለች ትሉኛላችሁ? ሳትለያዩ ዛሬም ደግሞ ተለያየን እያላችሁ ፈጣሪያችሁን እያማረራችሁ። አሁን ዛሬ አርሴማ ናት። በአርሴማዋ ቀን መለያየታችን ነው። ትናንትናም ሀይሚ በአቡዬ ነበር ትናንት። እሷም መለያየት ነው ያለብን። እንደዚህ እየመጣችሁት እየጮኻችሁ ፈጣሪ እውነት አድርጎ ጉድ እንዳይሰራችሁ እንጸልይላችሁ። ይህንን ነው የምለው። ጋሻ የምርጥ አባት። እኔማ እውነት ሊያፈነዱባቸው ነው እያልኩኝ ይህን ድራማ ሊያበላሹት ነው ወይ እያልኩ ጋሻዬ አይነውን እያየሁ ነበረ። ሴት ልጅ ከቆረጠች ነው አለች ሀይሚ። ብሩኬም ወንድም ልጅ ከቆረጠ ነው። ደግሞ ሀይሚ የተናገረችው አንድ ቃል አለ። ጋሻዬን ገፋፍተኸኝም ቢሆን አስታርቀኸኝ ከብሩኬ ጋር ብታረገኝ ደስታ አልሰጠውም። ሀይሚ የውስጥሽን ማንም ሰው አያውቅም። የኔ ቆንጆ ማንም የውስጥሽን ጥቁር ትሆኒ ነጭ ትሆኝ ማንም የሚያውቅ ሰው የለም። የኔ እናት ከአንደበት የሚወጣ ነገር ግን ሰው ያያል። ገባሽ አይደለ? ስለዚህ እንደዚህ አይነት ቃላት ባትነጋገሩ በጣም አሪፍ ነው ባይ ነኝ። ብሩኬ ልጁ የኔ አይደለም እያለ ነው ሁሌም። እንግዲህ ሀይሚ ደግሞ ከካሜራ ጀርባ የምታየው ነገር ሊኖር ይችላል እኛ የማናውቀው። ሴት ልጅ የምቆርጥበት ምክንያት አለ። ግን ይሄም ነገር ውሸት ነው፣ ድራማ ነው። እንዳትሳሳቱ፣ አሁንም እንዳታስቡ። እኔ ድራማ ነው የምላችሁ። መጨረሻ የሀይሚና የብሩኬ ፍቅር ስለሆነ ድራማ ነው። ይሄ አለቀ። ትንሽ ሸቃቅሉ እናቴ። 21 መቼ ነው ዛሬ? 14 ነው። ገና እየሸቃቀሉ ነው። አሁንም ሸቃቅለው ምናምን ነው ወደ ሸገር የሚመጡት። ሸቃቅለው ምናምን ወደ ሸገር በፍቅር ይመጣሉ ማለት ነው። ተግባባ። እስከዛ ድረስ ይሸቃቅሉ። ትንሽ መሸቃቀል አለባቸው እናቴ። በደንብ ሸቃቅሉ። ሸቅሉ በደንብ። እሺ፣ ማንንም አትስሩ። ስሩ በደንብ። ይመቻችሁ። የገባው ይገባዋል፣ ያልገባው ደግሞ ይገባዋል። ይሄን ለማለት ነው የመጣሁት። ሁለዚህ እኝኝኝ በአብርሽና በሩታ የምንጠላው እኝኝ ሀይሚና ብሩኬ ላይ በረታ። የምን በረታ ይገልጸው በረታ። ለማንኛውም ይሄን ለማለት ነው ብቅ ያልኩት። ጋሻ ሄላችሁ ዛሬ ግረሙኝ። ሚስጥር ሊያወጡ ነው ካሁን እያልኩ አይደል እያየሁ ነበር። ሚስጥር ሳያወጡ ቀሩ። ይሄን አባት ተመክረው ነው መሰለኝ። ሰውም እቤት ብዙ ነገር ብያለሁ አለች ሀይሚ ሚስጥር እንዳያወጣባት